ስንት ሰሎሞን አለ እሱስ ገብቶ ከዙፋኑ ላይ ተቀምጧል ተመለስ ቀጣፊ አለው። በአክሊሉ ለሶሎሞን የሶሎሞን ክብሩ ግርማ ሞገሱ ትዕምርተ መንግስቱ አንቺ ነሽ። አንድም የሶሎሞን ጣት ቀለበቱ አንቺ ነሽ። ይህስ እንደምንድነው ቢሉ ሐሩራኤል ጩርያቅ የሚባል የአምላክ ህቡዕ ስም በቀለበቱ ጽፎ ይዞ ይኖር ነበር። ከዕቁባቱ ሲገናኝ ተድላ ደስታ ሲያደርግ አንበሳ ወደብ ሲወጣ ከዙፋኑ አድርጎት ይወጣል። ከዕለታት አንድ ቀን ከዙፋኑ አድርጎት ወጣ። ሰይጣን በእጁ እንዳይነካው ስመ እግዚአብሔር የተጻፈበት ነውና እንዳያቃጥለው ፈራ። ፈርቶ ከነምንጣፉ ጠቅሎ ወስዶ ከባህር ጣለው። ወቀለቦ አሳ ይላል የታዘዘ አሳ ተቀብሎ ዋጠው። ያም ሰይጣን ሄዶ ከዙፋኑ ላይ ሰሎሞንን መስሎ ተቀመጠ። ሰሎሞንም ወደ ቤተ መንግስቱ ተመልሼ ገባለሁ ሲል አጋፋሪው ከለከለው። እኔ ሰሎሞን ነኝ ክፈት አለው። ስንት ሰሎሞን አለ እሱስ ገብቶ ከዙፋኑ ላይ ተቀምጧል ተመለስ ቀጣፊ አለው። 3 ወር ከተማውን እየለመነ በልቷል። በምን ምክንያት ነው ቢሉ ድሃ ሲለምን አይቶ ይህ ምንድነው አለ። ድሃ ነው አሉት። ምን እያለ ነው አለ። ራበኝ ነው የሚለው አሉት። ረሃብ ምንድነው ብሎ ነበርና ምን ያድርግ የንጉሥ ልጅ በእልፍኝ ተወልዶ በእልፍኝ ያድጋል በምን ይወቀው የነገሰው በ12 ዓመቱ ብሎ እግዚአብሔር ሊመክረው ወዶ ነው። ያም ሰይጣን የሰጡትን እየበላ እየጠጣ ሰሎሞንን እየመሰለ ነገር ግን የማይፈርድ የማይተች ሆነ። ሄደው እህቱን ሰሎሞን ልማድ ቀየረብን፣ ግብር ለወጠብን፣ የማይፈርድ የማይተች ሆነ አሏት። እሷም ሰሎሞን ምሁረ ኦሪት ነው፣ ካጠገቡ ሆናችሁ ዳግም ሕግን እያበላሻችሁ አንብቡለት። እሱ ከሆነ ይመልሳችኋል፣ እሱ ካልሆነ አይመልሳችሁም። በዚህ እሱ መሆኑን አለመሆኑን ታውቃላችሁ አለቻቸው። እነሱም ካጠገቡ ሆነው ኦሪት ዘዳግምን እያበላሹ ቢያነቡ የማይመልሳቸው ሆነ። በዚህ እሱ አለመሆኑን አውቀዋል። ነገር ግን ጊዜ ይግለጠው ብለው ትተውታል። ከዕለታት በአንድ ቀን ሰሎሞን ሲለምን ሰይጣን የሰውን ልቡና አጥንቶበት የሚዘከረው የሚሰጠው አጣ። እስኪ ከአሳ አስጋሪዎች ሄጄ ልለምን ብሎ ሄዶ አሳ አስጋሪዎቹን ቢለምን ያንን የሞተ አሳ አንስተው ውሰድ አለው። ተቀብሎ እበላለሁ ብሎ ሆዱን ቢቀደው ቀለበቱን አገኛት። ቀለበቴ ነሽ ከዚህ ምን አመጣሽ ብሎ ከጣቱ ላይ ቢያደርጋት ንጉሥ ነዎት ከዚህ ምን አመጣዎት እያሉ ከበብ አድርገውታል። ሰሎሞንም ያንን ሰይጣን መርበብተ ሰሎሞን ደርሶ ወደ ህንድ አግዞታል። የሶሎሞን መንግስቱ በቀለበቱ ምክንያት እንደተመለሰችለት የአዳምና የኛ የልጆቹ ክብር ልጅነት